አንዲት ሀገር አስቡ። ልጅ ሲወለድ ለእናቱ ከፍተኛ ሀብት ክምችት የምታበረክት፣ ወጣቶች ቲያትር፣ ኦፔራና ጥንታዊ ሙዚየሞችን እንዲጎበኙ በየዓመቱ ነፃ ገንዘብ የምታድል ሀገር፣ ከፍተኛ ትምህርት፣ ነፃ ሕክምና ዋስትናና እንዲሁም ለዜጎቿ ነፃ መሬት የምታድል ሀገር። ይህን ሲሰሙ ምናልባት በአእምሮ ውስጥ የባህረ ሰላጤዋ ኳታር፣ የበለጸገችው ኖርዌይ ወይም ስዊዘርላንድ ሊመጡብዎት ይችላል። ግን ተሳስተዋል። አይደለም። ዛሬ የምንናገረው ብዙዎቻችን በኒውክሌር ጋጋታዋ፣ በአስፈሪ ጦር ኃይሏ እናም ዓለምን በቁም የሚያናውጡት የፖለቲካ ውዝግቦቿ ብቻ ስለምናውቃት አንዲት ሀገር ነው፣ ስለ ሩሲያ። ነገር ግን ከዚህ የብረት ድንበርና ከአስፈሪ የጦር መሳሪያ ምስል ጀርባ በሚሊዮኖች የሚቆጠሩ ሰዎች የሚኖርባት ሌላ ማንም የማይነግሮት ሚስጥራዊ ፊት አላት። ዛሬ ያቺን ያልታወቀች ሩሲያ ፍርክርክ አድርገን እናሳውቃችኋለን። ሩሲያ ስትባል የብዙዎቻችን አእምሮ ውስጥ የሚመጣው የጦር አውሮፕላኖች ድምፅ፣ ታንኮችና ቀዝቃዛው ጦርነት ትውስታ ነው። እውነት ነው፣ እሷ የዓለምን ሀያል ሚዛን የያዘች የኒውክሌር ሀያል ናት። በህዋ ቴክኖሎጂ፣ በሳይንስና በተፈጥሮ ሀብት አቻ የላት። ግን የዛሬው ቪዲዮአችን ስለ ሚሳኤሎቿ ወይም ስለ ጦርነቶቿ አይደለም። ይልቁንስ ይህች 144 ሚሊዮን ህዝብ የምታስተናግድ ሰፊ ምድር ዜጎቿን ከማያ ገጽ በስተጀርባ እንዴት ትንከባከባለች? በምንስ ልጅ መውለድ በሚሊዮን ብሮች ታበረክታለች? ወጣቶቿስ በባህል እንዲጠመቁ ለምን መንግስት በቢሊዮኖች ይከፍላል? ከሁሉም በላይ ደግሞ በዚህ ምስጢራዊ ዓለም ውስጥ ኢትዮጵያውያን ሚናና ህይወት ምንድን ነው? ይህን ሁሉ ምስጢር ለመፍታት ወደ በረዷማና ታሪካዊቷ ሩሲያ በጥልቅ እንጓዛለን። ዝግጁ ከሆናችሁ እስከ መጨረሻው አብራችሁን ቆዩ። ሩሲያ በዓለም ላይ ትልቁ ሀገር ናት። ስፋቷ 17 ሚሊዮን ካሬ ኪሎ ሜትር ይጠጋል። ለመረዳት ያህል ከአንድ ጫፍ ወደ ሌላው ጫፍ በባቡር ለመሻገር ሙሉ 7 ቀን መጓዝ ይጠይቃችኋል። በአንድ ሀገር ውስጥ ሙሉ 11 ሰዓት ክፍሎች ወይም ታይም ዞን አሏት። አንዱ ጫፍ ቁርስ ቢበላ፣ በሌላው ጫፍ ህዝቡ ወደ መኝታ ያመራል። የመጀመሪያውን ሳተላይት ስፑትኒክ ወደ ህዋ የላከች የመጀመሪያውን የሰው ልጅ ዩሪ ጋጋሪን በህዋር ያሽከረከረች ምድር ናት። ይህን ግን በዓለም ሚዲያ ላይ የምታዩት የታወቀ ገጿ ነው። አሁን ግን ማንም ወደማያወራው ወደ ተወደደው የውስጥ ሚስጥር እንለፍ። ይህች ግዙፍ ሀገር አንድ የሚገረሰስ ትልቅ ስጋት አለባት። መሬቷ ስፋት አለው፣ ነገር ግን የህዝብ ቁጥሯ ከምድሪቱ ስፋት ጋር ሲነጻጸር እጅግ አነስተኛ ነው። ይህን የስነ ህዝብ ዲሞግራፊክስ ቀውስ ለመቀልበስ የክሬምሊን ቤተ መንግስት አንድ አስደማሚ ውሳኔ አስተላለፈ። ፕሮግራሙ የእናቶች ካፒታል ይባላል። አንዲት እናት ልጅ ስትወልድ መንግስት በቀጥታ ከፍተኛ የገንዘብ ድጋፍ በካፒታል መልክ ይመድብላታል። ነገር ግን ይህ ገንዘብ በእጅ በጥሬው አይሰጥም። እንዳይባክንና ለትውልድ እንዲተርፍ በጥብቅ ህግ የታጠረ ነው። ገንዘቡ የሚውለው ለሶስት ነገሮች ብቻ ነው። ለቤተሰብ ቤት መግዣ ወይም መስሪያ፣ ለልጆች ከፍተኛ የትምህርት ክፍያ፣ አሊያም ደግሞ የእናትየዋን የጡረታ ቁጠባ ለማሳደግ። ይህ ብቻ አይደለም። ሩሲያ ዜጎቿን ይበልጥ ወደ ሩቅና ሰፊ ክፍሎች ሄደው እንዲሰሩ ለማድረግ እስከ 1 ሄክታር የሚደርስ መሬትን ሙሉ በሙሉ በነፃ ታድላለች። ዝቅተኛ ወለድ ያለው የቤት መግዣ ብድርም ታመቻቻለች።
ወደ ወጣቶቹ እንሂድ። መንግስት ወጣቶቹን ወደ ባህል ማዕከል እንዲሄዱ በነፃ ይከፍላቸዋል ስንል ምን ማለታችን ነው? ይህ አስደናቂ ፕሮግራም የታዋቂውን የሩሲያ ስነ ጽሑፍ አባት ስም በመውሰድ ፑሽኪን ካርድ ይባላል። ከ14 እስከ 2 ዓመት ባለው ዕድሜ ክልል ውስጥ የሚገኝ ማንኛውም የሩሲያ ወጣት ይህንን ዲጂታል ካርድ በስልኩ ላይ የማግኘት መብት አለው። እናም መንግስት በየዓመቱ በካርዱ ላይ 5000 ሩብል ያስገባል። ነገር ግን ወጣቶቹ ይህንን ገንዘብ ለምግብ፣ ለልብስ ወይም ለግል ፍጆታ ሊጠቀሙበት አይችሉም። የተከለከለ ነው። ገንዘቡ የሚፈቀደው ለቲያትር፣ ለታሪካዊ ሙዚየሞች፣ ለኦፔራ፣ ለኮንሰርት እና ለሀገራዊ ሲኒማዎች መግቢያ ብቻ ነው። ነገር ግን እዚህ ጋር ነው ትልቁ ማሰሪያ ያለው። ይህ ገንዘብ ለዘላለም የሚቀመጥ አይደለም። ወጣቶቹ በዓመቱ ውስጥ ሊጠቀሙበት ይገባል። ምክንያቱም ዓመቱ ሲያልቅ ያልጠቀሙበት ቀሪ ገንዘብ በሙሉ ይሰረዛል፣ ወደ ቀጣይ ዓመት አይሸጋገርም። ይልቁንም በተመሳሳይ ቀን መንግስት አዲስ 5000 ሩብል ወደ ሂሳባቸው ይከታል። በዚህ ስልት መንግስት ወጣቱ ትውልድ ከምዕራባውያን ባህል ተጽዕኖ ወጥቶ ከገዛ ታሪኩና ስነ ጥበቡ ጋር በጥብቅ እንዲተሳሰር ያደርጋል። ነገር ግን ሩሲያ ስንል ስለ ራሷ ዜጎች ብቻ አይደለም የምናወራው። ይህች ሀገር ከኛ ከኢትዮጵያ ጋር ለዘመናት የዘለቀ በጠንካራ ዲፕሎማሲ የተገመደ ጥልቅ ታሪክ አላት። ይህ ግንኙነት በወረቀት ላይ ብቻ የሰፈረ አይደለም፣ በትምህርት፣ በንግድና በሰዎች እውነተኛ ህይወት ውስጥ የሚንቀጠቀጥ እውነታ ነው እንጂ። ዛሬ በሩሲያ ምድር የሚኖሩ ኢትዮጵያውያን ቁጥር በትክክል ባይታወቅም ከ1000 እስከ 2000 እንደሚጠጋ መረጃዎች ይጠቁማሉ። ከእነዚህ ውስጥ አብዛኞቹ የነገዋን ኢትዮጵያ ለመገንባት በሩሲያ መንግስት ሙሉ ስኮላርሺፕ ወይም ነፃ የትምህርት ዕድል አግኝተው ሌሊትና ቀን የሚተጉ ወጣቶች ናቸው። በቅርቡም በሩሲያ ለኢትዮጵያ የምትሰጠውን የትምህርት ዕድል በድንገት በ50 በመቶ ከፍ በማድረግ ወደዚች በረዷማ ሀገር የሚተሙት ኢትዮጵያውያን ቁጥር በከፍተኛ ደረጃ ጨምሮላታል። በሕክምና፣ በኒውክለር ኢንጂነሪንግ፣ በከፍተኛ ቴክኖሎጂ እና በፖለቲካ ሳይንስ ዘርፎች በርካታ ኢትዮጵያውያን አንጥራ ወጥታለች። ሌሎች ደግሞ በንግዱ ዓለም ስማቸውን አስጠርተዋል። የኢትዮጵያ እምቡጥ አበባ ታዋቂውን ቡናና የቅባት እህሎች ወደ ሩሲያ ግዙፍ ገበያ በማስገባት የኢኮኖሚ ድልድይ ሆነዋል። በሞስኮ የሚገኘው የኢትዮጵያ ኤምባሲ ዲፕሎማቶችና ቤተሰቦቻቸው የዚህ ደማቅ ማህበረሰብ አካል ናቸው። ነገር ግን በሩሲያ ውስጥ መኖር ለስደተኞች ሁልጊዜ አልጋ ባልጋ አይደለም። ህጎቹ ጥብቅ ናቸው። ለምሳሌ በአዲስ ህግ መሰረት የሩሲያ ዜግነት ያላቸው የውጭ ሀገር ተወላጆች እንኳን ሳይቀሩ መንግስት የሚያቀርባቸው ማህበራዊ ጥቅማጥቅሞችና ድጋፎች ለማግኘት ቢያንስ ለ5 ተከታታይ ዓመታት በሩሲያ ምድር ውስጥ በቋሚነት መኖራቸውን ማረጋገጥ አለባቸው። አሁን ከህግ ከትምህርትና ከዕለት ተዕለት የኑሮ ትግል ትንሽ ፈቀቅ እንበል። እናም ወደ ሩሲያ እውነተኛ ልብ እንጓዝ። ወደ አንዲት ከተማ በአንድ በኩል ጥንታዊ ነገስታት ወይም የዛር ታሪክ ሽታ ወደሚነፍስባት፣ በሌላ በኩል ደግሞ የዘመናዊ ዓለም የቢሊዮነሮች ቅንጦት የህይወት የሚፈስባት ከተማ ሞስኮ። ሞስኮ የሩሲያ የፖለቲካ ማዕከል ብቻ አይደለችም። እሷ የሀገሪቱ ታላቅ ሀብት፣ ፍጹም ስልጣኔ፣ ታሪክ እና ወደር የለሽ ቅንጦት በአንድ ስፍራ የተገናኙባት ታላቅ መድረክ ናት። በወርቃማ ጉልላቶቿ፣ በታሪካዊ አደባባዮቿ እና ሰማይን በሚቀስሩ ዘመናዊ ህንፃዎቿ የምትታወቀው ይች ከተማ ከ10 ሚሊዮን በላይ ህዝብ በጉያዋ አቅፋ ትኖራለች።
ሩሲያን መውደድም ሆነ መጥላት የቅንጦት አመለካከቶ ሊሆን ይችላል። ነገር ግን አንድ የማይካድ እውነት አለ። በዓለም አቀፍ ሚዲያዎችና በዜና ማማዎች ላይ የምናያት ሩሲያ እውነተኛዋ ሩሲያ ሙሉ በሙሉ አትወክልም። ከሚሳኤሎቿ፣ ከጦር ኃይሎቿና ከፖለቲካዊ ቁልፎቿ በስተጀርባ ሚሊዮኖች የሚኖሩባት የራሷ የሆነ ጥልቅ ታሪክ፣ አስደናቂ ባህል እና ለዜጎቿ የምታደርገው ልዩ ማህበራዊ ፖሊሲ ያላት ሀገር ናት። እናም ምናልባት ዛሬ አብረን ያየነው ያ ማንም የማይነግሮት ተሸሸገው የሩሲያ እውነተኛ ፊት ሳይሆን አይቀርም። የዛሬው የሩሲያ ልዩ ጉዟችን ይህን ይመስል ነበር። ቪዲዮውን ከወዳችሁት ላይክ እና ሰብስክራይብ በማድረግ ቤተሰብ መሆኑን እንዳይረሱ።